ጭንቅላት ሲደፈለካ ማገናዘቢያ ማይኖር ዳም ሰው ፍቅር ያቀሚል ነበር ያንድ ጓደኛ አባት አሁን ባላገኘው ብላ ደግሞ ስታስብ አንተ ከሷ የተሻከሆነ ሞኝነቱን ታጎዳዋለህ። እዚህ ቤት ትወጣላችሁ ማናችሁም ቢሆን ምንም ያህል ጊዜ የላችሁ ለዚህ ቤት ለሰውየው ለሁሉም ዋጋ ከፍለሽ መጨረሻሽ መጣለ። እኔ እኮ ሀገር አለኝ ቤተሰብም አለኝ የተሻለ ነገር ፈልጌ የመጣው እንጂ ወፍ ዘራሽ አይደለሁም። ማመን ያለብህ አሁን ያለህንና ያለህበትን ብቻ። እሱን የሚያዳምጥ ሰው ሲኖር ጥሩ ነው። ምክንያቱም አንዱ ሲቆይ አንዱ ያቀናል። አዎ ታውቃለህ፣ ለእሷ ስል ክብሬን ማንነቴንና እኔ ሰውነቴን አጥቻለሁ። ግን ትሁት ልቧ የሚያምር ሴት ናት። አጋጣሚ እኛ ቤት መታ ሰራተኛ ባትሆን ምን ያንሳል? ቁም ነገሩ የሷ እይታ ሳይሆን አንተ ህፃን አለመሆንህ ነው። መከባበር የሌለበት ትዳር እንደኔ ትዳር አይደለም። ወይስ በእኛ ጊዜ የነበረውን የማስመጫ ዘዴ ልንገርህ? ሁሉም ነገር መጀመሪያ ጥሩ እንዲሆን አትጠብቅ። በዚህ ደግሞ አትሸውድ። ባለፈው ክፍል ቤቱ ወደ ቲና ሲዛወር ያላለቀ ነገር ስለነበር እሱን ለመጨረስ ሲሉ የካሌብ አባትና ቲና በጧት ተያይዘው እየወጡ እያለ ነበር ድራማው ያለቀው። እኛም እውን ቤቱን ጨክኖ ወደ ቲና ያዞርላት ይሆን ብለን ጠይቀን ምላሹን በሚቀጥለው ክፍል በጋራ ለማየት ነበረ ቀጠሮው ያዝነው። እነሆ ቀጠሯችን ደረሰና በሰላም ታጀመረ። ሰላም ጤና ይስጥልን የትሁት ድራማ ተከታታዮች እንደምን ቆያችሁ? ክፍል 25 ተለቋል። በዚህ ክፍል ቲና ቤቱ በስሟ ከዞረላት በኋላ ጠፍታለች። የት ጠፋች የሚለውን ካሌብ ፍቅር እንዲጀምር ትዕዛዝ ተሰጥቶታል። ከማን ጋር እንደሆነ ዳኒ ፍቅረኛውን እነ ካሌብ አስተዋውቀን ብለውታል። እውነት ዳኒ ደፍሮ አምጥቶ ያስተዋውቃቸዋል የሚለውን ጥያቄና የትሁት አስተማሪና ቅን የለበስ ንግግሮች እንዲሁም ሌሎች አጓጊ ጉዳዮች ተካተውበታል። ታዲያ እናንተ ሚዲያውን ሰብስክራይብ፣ ቪዲዮውን ላይክ፣ ሼር እንዲሁም ሐሳብ አስተያየታችሁን እያጋራችሁን እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሁን ቀጥታ ወደ ቪዲዮ። የእኛን ጥያቄ ካሌብ አባቱን ጠይቆታል እና ፈረምህላት ይለዋል። መልሱን ለመስማት ሁላችን ጓጉተናል። ነገር ግን መልሱን ባጭሩ ከመመለስ ይልቅ የቲናን ሁኔታ እያስታወሱ እንዴት 2 ቀን መታገስ አላስችል ይላታል። እንዴትስ ነው መኖሪያ ቤቴን ወደ እሷ ስም ያዞረዋል ብላ ያሰበችው? እንዴት የሰው ልጅ በዚህ ልክ ክፉ ይሆናል እያሉ ይብሰለሰላሉ። ካሌብ ለተጠየቀው ጥያቄ ምናልባት ምላሽ ከሆነ በሚል ይመስላል ከጓደኛዬ አባት ሰማሁት ያለውን አባባል ይነግረዋል። ሆዳም ሰው ፍቅር አያውቅም። ሆዳም ሰው ሁሌም ቢሆን ሆዱን ይሞላለት እንጂ ሆዱን የሞላው ነገር ከየት መጣ እንዴት መጣ የሚሉ ጥያቄዎች አያሳስቡትም ብሎ እንደማለት። ወይም ሆዱን የሞላለት ነገር የመጣው ከሰው ጉሮሮ ተነጥቆ ትዳር ፈርሶ ቤተሰብ ተበትኖ ቢሆንም እንኳ ሆዱን እስከሞላለት ድረስ ጉዳዩ አይደለም፣ ፍቅር ምን እንደሆነ አያውቅምና ብሎ እንደማለት። አሁን ደግሞ መብሰልሰሉ ወደ ካሌብ የዞረ ይመስላል። የሱ ግን ከራሱ ጋር ነው። ምን ይሉታል አሁን ነገሩ ሁሉ ፌክ እንደሆነ እያወቁ በዚህ ልክ መናደድ ይላል። አባቱ ይመልሳሉ፣ መናደድ ተገቢ ነው። ነገሩ መደረግ አለመደረጉ አይደለም ዋናው ጉዳይ፣ እምነትን ያህል ነገር ማጣትን እንጂ። የሰው ልጅ አብሮ ሲኖር ቀርቶ መንገድ ላይ ፊትና ኋላ ሆኖ ሲሄድ ብቸኛ መተማመኛው እምነቱ ነው እና ይህንን የመሰለ ማመን መታመንን ማሳጣት በተለይ ባመኑትና በሚወዱት ሰው ሲሆን ደግሞ ህመሙ ድርብ ነው። ነገር ግን እኛም ብድራችን መመለስ አለብን። ብድሩም አይመልስ አይወለድ ይባል የለ። እሷ እንዴ እንዳቃጠለችን እኛም ማቃጠል አለብን ብሎታል። ቲና ጠፋች፣ ከዚህ ነኝ ከዚያ ነኝ ሳትል ዝም ብላ ጥፍት ብላለች። ዳኒ ተጨንቋል። ለምን አይጨነቅ? የወደፊት ህይወቴን ይቀይርልኛል ብሎ ያሰበውን ብቸኛ ሰነድ ይዛው ጠፋች። ካሌብ ያጽናናዋል። አትጨነቅ ዳኒ፣ ቲና እንደሆነች አመሏ ነው። ስትደሰትም ሆነ ሲከፋት ከዚህ ሄዱኝ ሳትል እልም ብላ ጠፍታ ቆይታ በራሷ ጊዜ ትመለሳለች ይለዋል። ዳኒ ግን ነገሩ የተዋጠለት አይመስልም። ደግሞ እስኪ ወደ ትሁት ጨዋታ እንለፍ። ዳኒ የትሁት ነገር አይሆንለትም ብንል መቼም ማጋነን አይሆንም። ሲከፋውም ሆነ ሲደሰት ትሁት ጋር ሄዶ ይናዘዛል። የተደረጉትን የሆኑትን ነገሮች ሁሉ ለትሁት ካልተናገራቸው የሆኑ የተደረጉ አልመስልህ ካሉት ዋላ አደር ብለዋል። ዛሬም ትሁት ጋር ነው። ለዚህ ቤትና ለእነዚህ ሰዎች ያን ያህል ዋጋ ከፍለሽ በመጨረሻ ተሸነፍሽ። ቤቱ በቲና ስም ዞረ። ልፋትሽ ከንቱ ሆኖ መጨረሻሽ በረንዳ መጣልሽ፣ ያሳዝነኛል ይላታል። እሷም ረጋ ብላ ያንን የሚያስደንቀንን ንግግሯን ጀመረች። ስለ ሐዘኔታው አመሰግናለሁ፣ ነገር ግን በላቤ በደሜ ለፍቼ ደክሜ የተሻለ ነገር ለማግኘት የምሰራ እንጂ መድረሻ ያጣሁ ውዳቂ አይደለሁም። አገር አለኝ፣
ወገን አለኝ። ማጣት ማግኘቴ ሳያሳስባቸው እቅፍ ድግፍ አድርገው የሚይዙኝ። ይልቅ አንተን አንድ ነገር ልምከር። በዚህ መልኩ ያንተ ያልሆነን ነገር አገኛለሁ ብለህ ተስፋ ማድረግህን ትተህ ያለህን አምነህ በመቀበል ያለህበትን ሁኔታ ብታስተካክለው ይሻልሃል ትለዋለች። ዳኒ አሳዝናው ሂዶ አዝናለት ወደ ካሌብ ተመለሰ። ዳኒ የቲና ስልክ እምቢ ሲለው ለእውነተኛ ጓደኛው ደወለ። እሷ እንደ ቲና አይደለች፣ አነሳችለት። ግን ሁሌም ባዶ ተስፋ መቀበል እንደሰለቻት ትነግረዋለች። እሱም ያባብላታል። ትንሽ ጊዜ ብቻ ይላታል። እንደዚያ እያለ ከኋላው ካሌብ እያዳመጠው ነው። እንደሚወዳትና ለእሷ ብሎ ብዙ ማይመቹ ነገሮችን እያደረገ እንደሆነ ነገረው። ካሌብም እንደ ድንገት ለምን ይዛሃት መጥታ ታስተዋውቀን ሲለው ዳኒ ማመን አቃተው። ነገር ግን ካሌብ ነገሩን ቀለል ሲያደርግለት እሱም እሺ አለ። ካሌብ ፍቅረኛ መያዝ አለበት ተብሏል። እሱ ግን ከገባሁበት ማጥ ውስጥ ሳልወጣ ሌላ ችግር ውስጥ ድጋሚ መግባት አልፈልግም፣ የነገሮችን መጨረሻ ሳላይ አይሆንም እያለ ነው። የምጣዱ ሳለ የእንቅቡ ተንጣጣሉ። አንተ ምን ቤት ነህ እና የምትጨነቀው? ጥፋቱን ያጠፋችሁ ሆነ በአንተ ላይ የወሰለተችው ቲና እንጂ አንተ አይደለህ። በላሁን እኔ ከማመጣልህ ብዬ ነው አንተ አምጣ እያልኩ ያለሁት ይሉታል። ካሌብም ይሁን ብዬ ብቀበልስ ያንተ ምርጫ መቼም ከትሁት አያልፍ ይለዋል። አባቱን በስጨት ብለው ትሁት አሁን ከኛ ጋር ሰራተኛ መሆኗን እንጂ ምን አይነት ወርቅ የሆነ ልብ እንዳላት ብታውቅ ኑሮ እንዲህ አትልም ነበር አይነት ነገር አሉ። ዳኒ ፍቅረኛውን አምጥቶ አስተዋወቃቸው። ስሟ ኤደን ትባላለች። ሁሉም ወደዋታል። የካሌብ አባት ያደረጉብህን አድርግባቸው፣ የነጠቁህን ንጠቃቸው፣ ያኔ ነው ህመሙ የሚሰማቸው በሚለው ሐሳብ ይስማማሉ። ይህንን ሐሳባቸውን ለካሌብ እየነገሩት በግልጽ ቋንቋ ሚስትህን ቀምቷል፣ ስለዚህ ሚስቱን ቀማው ብለውታል። በቀሉም ጣፋጭ በቀል ይሆናል ብለውታል። ካሌብ ግን ተጨንቋል። ዳኒ ትሁትን ስለ ሚስቱ አስተያየት እንድትሰጠው ይጠይቃታል። እሷን በጣም ቆንጆ እንደሆነች ነግራው ግን ያንተ ያልሆነን ነገር እያሳደድህ የራስህን ነገር እንዳታጣ ትለዋለች። ዳኒም ምክሯን ባይቀበልም ቆንጆ ነች ስላለችው ደስ ብሎት አመስግኖ ወጣ። ዳኒ በድጋሚ ኤደንን ቤት ይዟት መጥቷል። የካሌብ አባትና ኤደን ብዙ አወሩ፣ ስለ ትዳር በረከት እንዲሁም ስለ መጋባትና ሌላም ብዙ። በመጨረሻ ግን ዳኒ ቶሎ ካላገባሽ እኔ ነኝ ምድርሽ ይሏታል። ይህንን ለዳኒ ስትነግረው ባልሽን እገለዋለሁ ብሏታል። ማንም ሳይሞት ለምን አታገባኝም ስትለው ደግሞ ገንዘብ። የካሌብ አባትና ትሁት ስለ ኤደን እያወሩ ነው። ይህችን የመሰለች ልጅ በማይጨበት ተስፋ ሳታገባ ቁማ መቅረቷ ነው እያሉ ይጨነቁላታል። ዳኒ አሁንም ስለ ቲና መጥፋት እየተጨነቀ ነው። ሳትናገር ይህንን ያህል ጠፍታ ቆይታ ስትመለስ ምን ትላታለህ ይለዋል ካሌብ። እሱም እንፋታ እላታለሁ ሲለው ዳኒ በጣም ደንግጦ መጣሁ ብሎ ከቤት ወጣ። ካሌብ ከዳኒ ጋር ያወሩትን ለአባቱ ሲነግረው ጥሩ እንደሆነ ነገረውና ይልቅ ኤደንን ለምን ጠርተን አናዋራትም ይለዋል። ካሌብ ፈራ። ግን አባቱ አንዴ ነገሩን ካመጡት የማይቀየር ነገር ነውና ኤደን ተደውሎላት መጣች። ኤደን ለዳኒ ሳልነግረው ስለመጣውኝ ተጨንቆ 10 ጊዜ እየደወለ ነው ልመልስለት ስትል ተይው ተጫወች ዝም ብለሽ በኋላ ትደውይለታለሽ እያሏት እያለ ዳኒ በሩን ከፍቶ ገባ። ዳኒ ኤደንን ከካሌብ ጎን ቁጭ ብላ ሲያያት ያየውን ማመን የከበደው ይመስላል። ነገር ግን ምንም አይነት ድምፅ ካፉ አልወጣ። ለምን? የዛሬው ክፍል ከዚህ ላይ ነው ያበቃው። ውድ የትሁት ድራማ ተከታታዮች በቀጣይ ክፍል ዳኒ ምን ይል ይሆን? ሌባ እናት ልጇን አታምንም በሚለው ቢል መሰረት ሚስቱን ለመቀማት ፕሮሰስ መጀመሩን ጠርጥሮ ይሆን የሚሉትንና ሌሎች ብዙ መሰል መላምቶችን አብረን የምናይ ይሆን። አዳዲስ ቤተሰቦች ቪዲዮውን ሰብስክራይብ፣ ቪዲዮውን ላይክ፣ ሼር እንዲሁም ሐሳብ አስተያየታችሁን አጋሩ። ውድ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ አመሰግናለሁ። ክብረት ይስጥል። በቀጣይ ክፍል እስክንገናኝ ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።